በተለይ በሳውዲና አካባቢዋ የምትኖሩ ኢትዮጵያውያን ይህ መረጃ ለእናንተ ነው። Arabia is cracking down on drug smuggling similar to the United States, but their methods are a bit more extreme. Across Saudi Arabia, numbers tell a grim story. በሳውዲ በዚህ ወቅት የሞት ቅጣታቸውን የሚጠባበቁ 65 ኢትዮጵያውያን አሉ። ከቀናት በፊት 3 የሀገራችን ልጆች በሞት ተቀጥተዋል። ቀሪዎቹ የሞት ቀጠሯቸውን እየጠበቁ ነው። በጅዳ የሚገኘው ቆንጽላ ጽሕፈት ቤትና በሪያድ የሚገኘው ኤምባሲ ይህ የሞት ቅጣት እንዲቀር የዲፕሎማሲ ጥረት ላይ ነን ብለዋል። ቅጣቱ የተላለፈው አደንዛዥ ዕፅ ይዘው ተገኝተዋል በተባሉ ግለሰቦች ላይ ነው። አምነስቲ ግን እስረኞቹን አነጋግሮ አንዳንዶቹ ስለ ክሳቸው ምንም እንደማያውቁ ነግረውኛል ብለዋል። በዛሬ መሰናዶችን በሳውዲ ከተሞች ሐሺሽ ይዞ መገኘት ምን እንደሚያስከትልና የ65ቱ ኢትዮጵያውያን መጨረሻ ምንድነው በሚለው ዙሪያ ይህን መሰናዶ አዘጋጅተናል። አብራችሁን ቆዩ። በሳውዲ አረቢያ አደንዛዥ ዕፅ ይዞ መገኘት እጅግ ከባድ ቅጣት የሚያስከትል ወንጀል ነው። አገሪቱ ከአደንዛዥ ዕፅ ጋር በተያያዙ ወንጀሎች ላይ ያላት ሕግ በዓለም ላይ ካሉ በጣም ጥብቅ ሕጎች አንዱ እንደሆነ ይታወቃል። የሳውዲ አረቢያ የአደንዛዥ ዕፅ እና የስነ አእምሮ ንጥረ ነገሮች ቁጥጥር ሕግ የሚከተሉትን ድርጊቶች በከባድ ወንጀልነት ይፈርጃል። ማንኛውንም አይነት አደንዛዥ ዕፅ ማዘዋወር፣ መሸጥ፣ መግዛት፣ ማከማቸት ወይም ይዞ መገኘት፣ ያለ ሐኪም ትዕዛዝ በፋርማሲዎች የሚሸጡ አነቃቂ ወይም አደንዛዥ ዕፅነት ያላቸውን መድኃኒቶች መውሰድ፣ ዕፅን ለማዘዋወር ወይም ለመጠቀም የሚደረግ ማንኛውም አይነት የገንዘብ ድጋፍ ወይም ዝግጅት። እነዚህን ሲያደርግ የተገኘ ቅጣቱ እንደ ወንጀሉ አይነትና እንደተገኘው የዕፅ መጠን የሚለያይ ሆኖ በአብዛኛው የሞት ፍርድ ይጠብቀዋል። ለግል ጥቅም አደንዛዥ ዕፅ ይዞ የተገኘ ሰው ከ5 እስከ 15 ዓመት በሚደርስ እስራት ሊቀጣ ይችላል። በተጨማሪም እስከ 50 የሚደርስ ግርፋትና ከ1000 እስከ 50000 የሳውዲ ሪያል የገንዘብ መቀጮ ሊጣልበት ይችላል። የውጭ ሀገር ዜጋ ከሆነ ደግሞ ከእስር በኋላ ከሀገር እንዲባረር ይደረጋል። አደንዛዥ ዕፅን ወደ ሀገር ውስጥ ማስገባት ወይም ስማግሊንግ በከፍተኛ ደረጃ ማዘዋወር በሞት የሚያስቀጣ ከባድ ወንጀል ነው። ፍርድ ቤቶች እንደ ሁኔታው የሞት ቅጣቱን ወደ 15 ዓመት እስራትና ከፍተኛ የገንዘብ መቀጮ ቢያንስ 100,000 ሪያል ሊቀንሱት ይችላሉ። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በተለይ በዚህ ወቅት አደንዛዥ ዕፅን ለመዋጋት እጅግ ጥብቅ የሆነ ዘመቻ እያካሄደ ይገኛል። ይህ ዘመቻ የጸጥታ አካላት ማንኛውንም በዕፅ ዝውውር የተጠረጠረ ግለሰብ ላይ ሰፊ ምርመራ እንዲያደርጉ ስልጣን ይሰጣል። ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት የሚፈረድባቸው ግለሰቦች ቁጥር እየጨመረ ሲሆን የውጭ ሀገር ዜጎች ኢትዮጵያውያንን ጨምሮ ለዚህ ቅጣት የመጋለጥ ዕድላቸው ከፍተኛ እንደሆነ ሪፖርቶች ያመለክታሉ። በሳውዲ አረቢያ እንደ ካፕታጎን ያሉ አነቃቂ መድኃኒቶች፣ ሐሺሽና ሌሎች ኬሚካሎች ላይ ያለው ቁጥጥር በጣም ጥብቅ በመሆኑ ማንኛውንም አይነት መድኃኒት ወደ ሀገር ውስጥ ሲያስገቡ ሕጋዊ የሐኪም ማዘዣ መያዝ ግዴታ ነው። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ ዕፅ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ያስታወቀው ሂዩማን ራይትስ ዎች ነው። የሰብአዊ መብት ተሟጋቹ የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቀጣታቸውን ገልጾ የሌሎቹ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመላክቷል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ ዕፅ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂዩማን ራይትስ ዎች የስደተኞችና ሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗ ለመብታቸውና ለሕይወታቸው ከፍተኛ ግድ የለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉ ጥሪ አቅርበዋል። ሂዩማን ራይትስ ዎች በአሲር ክልል ካህሚስ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫው ጠቅሷል።
የሰብአዊ መብት ተሟጋቹ ያነጋገራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ሕይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ሕይወታቸውን ለማቆየት በማሰብ ጫት ይዘው መገኘታቸውን ለሰብአዊ መብት ተሟጋቹ አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ህገወጥ የሰው አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ በምትኩ ጫት ይዞላቸው እንዲሄድ እንዳስገደዱት መናገሩን በሪፖርቱ ሰፍሯል። ሂዩማን ራይትስ ዎች ያነጋገራቸው ሰዎች አንዳቸውም በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁ ገልጸዋል። የሳውዲ ባለስልጣናት ሶስቱን ግለሰቦች እንደ አውሮፓውያን አቆጣጠር በ2023 እና በ2024 አባሃ በተባለ ክልል በስራ ላይ ሳሉ በቁጥጥር ስር እንዳዋላቸው ተናግሯል። ቃለ መጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውንና የህግ ወኪል ወይም አስተርጓሚ እንዳልነበራቸው ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸው ለሂዩማን ራይትስ የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸው የማያውቁት ሰነድ ላይ በግዴታ ፊርማቸውን እንዲያኖሩ መደረጉን አስረድተዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሂዩማን ራይትስ ዎች ያነጋገራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውንና ይግባኝ የማለት እድል እንደሌላቸው ተናግረዋል። ከአደንዛዥ ዕፅ ጋር በተያያዘ የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከል በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜጎች ጋር አብሯቸው እንደታሰሩ አብራርተዋል። የሳውዲ መገናኛ ብዙሃን በካሚስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ዘግበዋል። ሂዩማን ራይትስ ዎች ግን ይህንን ቁጥር ማረጋገጥ እንዳልቻለ ጠቅሷል። በሳውዲ አረቢያ ከአደንዛዥ ዕፅ ጋር በተያያዘ ክስ የተመሰረተባቸውን ግለሰቦች በሞት መቅጣት በአውሮፓውያኑ 2020 አግዳ ነበር። ከ2 ዓመታት በፊትም ልዑል አልጋ ወራሽ መሐመድ ቢን ሰልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲወሰን አውጀው ነበር። ሆኖም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ ዕፅ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያ ንጉስ ሰልማን እንደ አውሮፓውያን አቆጣጠር በ2015 ዘውዱን ከተረከቡና ልዑል መሐመድ ቢን ሰልማንን እንደ አውሮፓውያን አቆጣጠር በ2017 ከሾሙ ጀምሮ ከ2000 በላይ ሰዎች በሞት ተቀጥተዋል። የሳውዲ አረቢያ የሀገር ውስጥ ሚኒስተር ሚያዝያ 13 2018 ዓ.ም ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውን አስታውቋል። እንደ አውሮፓውያን አቆጣጠር በ2024 የሳውዲ ባለስልጣናት 345 ሰዎችን በ2025 ደግሞ 356 ፍርደኞችን በሞት ቀጥተዋል። እንደ አውሮፓውያን አቆጣጠር በ2025 በውጭ ዜጎች ላይ ከተፈጸሙ የሞት ቅጣቶች ከፍተኛ ቁጥር ያለው ከአደንዛዥ ዕፅ ጋር የተያያዘ ወንጀል ነው። ባለፈው ዓመት በሳውዲ አረቢያ ከአደንዛዥ ዕፅ ጋር በተያያዘ ኢትዮጵያውያንን ጨምሮ በውጭ ዜጎች ላይ የሚፈጸም የሞት ቅጣት ከፍተኛ ደረጃ ላይ መድረሱን አምነስቲ በሪፖርቱ ላይ ገልጾ ተመልክተን ነበር። ሳውዲ አረቢያ ባለፈው ዓመት 345 ሰዎችን በሞት የቀጣች ሲሆን ይህም አምነስቲ ባለፉት 3 አስርት ዓመታት ከመዘገበው ከፍተኛ ቁጥር ነው ብሏል። ባለፉት 6 ወራት ውስጥ ብቻ 180 ሰዎች በሞት ተቀጥተዋል ያለው የሰብአዊ መብት ተሟጋች ቡድኑ ይህም ቁጥር ሊጨምር እንደሚችል አመልክቷል። እንደ አውሮፓውያኑ አቆጣጠር ከጥር 2014 እስከ ሰኔ 2025 ባለው ጊዜ ሳውዲ አረቢያ 1816 ሰዎችን በሞት መቅጣቷን የአገሪቱ የፕሬስ ኤጀንሲ አስታውቋል። ከነዚህ የሞት ቅጣቶች መካከል ከሶስቱ አንዱ ከአደንዛዥ ዕፅ ጋር በተያያዘ ወንጀሎች የተፈጸመ ሲሆን እነዚህም በዓለም አቀፍ የሰብአዊ መብት ሕግና መስፈርቶች በሞት የማያስቀጡ ወንጀሎች መሆናቸውን አምነስቲ በሪፖርቱ ላይ ገልጿል። ባለፉት 10 ዓመት ጊዜ ውስጥ ከአደንዛዥ ዕፅ ጋር በተያያዘ ወንጀሎች የሞት ቅጣት ከተቀበሉት 597 ሰዎች መካከል 75 በመቶ የሚሆኑት የውጭ ሀገር ዜጎች መሆናቸውንም ገልጿል። እንደ አውሮፓውያኑ በ2024 ሳውዲ አረቢያ 345 የሞት ቅጣት ፈጽማለች። ከጥር እስከ ሰኔ 2025 ባለው ጊዜ ውስጥ ሳውዲ አረቢያ በድምሩ 180 ሰዎችን በሞት ቀጥታለች። በሰኔ 2025 ብቻ አገሪቱ 46 ሰዎችን በሞት የቀጣች ሲሆን 37ቱ ከአደንዛዥ ዕፅ ጋር በተያያዘ ነው።
ይህም ማለት ከአደንዛዥ ዕፅ ጋር በተያያዘ በቀን በአማካይ ከአንድ ሰው በላይ በሞት ይቀጣል ማለት እንደሆነ አምነስቲ በሪፖርቱ ላይ አመልክቷል። ከእነዚህም መካከል 34ቱ ከግብፅ፣ ከኢትዮጵያ፣ ከዮርዳኖስ፣ ከናይጄሪያ፣ ከፓኪስታን፣ ከሶማሊያና ከሶሪያ የመጡ የውጭ ሀገር ዜጎች መሆናቸውን አምነስቲ ገልጿል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ ኑሯቸውን አድርገዋል። በርካቶቹ ወደ ሳውዲ የመጡት ስራ ፍለጋ፣ አገራቸው ውስጥ ያለውን የሰብአዊ መብቶች ጥሰት ሽሽት እንዲሁም በሰሜኑ የአገሪቱ ክፍል ያለውን ጦርነት በመሸሽ መሆኑን ቢቢሲ ይናገራል። ከዚህ በፊት ሁማን ራይትስ ዎች ወደ መካከለኛው ምስራቅ በየመን በኩል አድርገው የሚመጡ ስደተኞች በርካታ የመብት ጥሰቶች እንደሚፈጸምባቸው ገልጾ ነበር። ሳውዲ አረቢያ፣ ኢራን፣ ኩዌት እና የተባበሩት አረብ ኤሚሬትስ ከአደንዛዥ ዕፅ ጋር በተያያዙ ክሶች የሞት ቅጣት ከሚፈጸምባቸው በርካታ የመካከለኛው ምስራቅ አገራት መካከል ናቸው። የኢትዮጵያ መንግስትና በመካከለኛው ምስራቅ ያሉ የአገሪቱ ኤምባሲዎች የሀገራችንን ዜጎች ጉዳይ በአንክሮ እንዲከታተሉ አዲስ አገልግል አደራ ማለትን ትወዳለች። ሰላም ለሀገራችን ይሁን።